ደግሶ ይቀላል ምድረ ሽማግሌ ግባለት ሜዳህ መተን ማለት ነው ሰጠንህና እንመለሳለን ከማንቸስተር 3 ነጥብ ይሄ ነው 3 ነጥብ ግባለት ደስ ነው ያለኝ አንፊልድ ላይ 9 ዓመት አላሸነፍናችሁ ይሄው የለ ከዜሮ ተጀምራለሁ 9 ዓመቱ ገደል ይገባል ማለት ነው 3 ነጥባችንን ከአንፊልድ ላፍ ከአንደኛው ጋር የሁለት ጨዋታ ልዩነት ነው ያለን ዩናይትድ ይመቻች አክቹሊ ማለት ነው ስለ ኳሱ ምናምን በሰላም እናወራለን ብሩኖ እናወራለን ዳሎ እናወራለን ማውንት እናወራለን ግን ማለት ነው ዩናይትድ ግሎሪ ማን ዩናይትድ ይወላችሁ የሁላ ሰው መጥቶ ነው ያየው እግዚአብሔር ያክብራችሁ ስለመጣችሁ ወዳችኋለሁ አንተ ሼባና ግባና አውጣው ይሄ ነው ዩናይትድ ይሄ ነው አየሁ አይደል ግባና አውጣው ማን ነው ሊቨርፑል ምንድነው አንፊልድ ወይኔ መድኃኒዓለም ማጉ ምቡሙ ግባና አውጣው ይሄ ነው የኔ ቡድን ይሄ ነው ማንቸስተር ዩናይትድ ነው አሆ የእንግሊዙ እጅግ በጣም ትልቁ ክለብ ማንቸስተር ዩናይትድ ነው ዛሬ ማንቸስተር ደጋፊዎች ሌሎች ክለቦች አቻ ለመውጣት እንኳን በሚቸገሩበት አንፊልድ ሮድ ስታዲየም መጥተው የዘመሩት መዝሙር ነው ማለት ነው እንዳሉት ማንቸስተር ዩናይትዶች 2-1 በሆነ ውጤት ደረታቸውን ነፍተው ከአንፊልድ ሮድ ወጥቷል ማለት ነው ያራዳ ልጆች በሚያስገርም ሁኔታ ሩበን አሞሪም ከመሪው አርሰናል በ6 ነጥብ እንደዚሁም አራተኛ ደረጃ ላይ ካለው በርንማውዝ የ2 ነጥብ ልዩነት ብቻ ነው ያላቸው ምናልባት ሰርፕራይዝ ቲሙ እንዳልነው ማንቸስተር ዩናይትድ ይሆን እኔ እንጃ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ነገር ግን ዛሬ ማንቸስተር ዩናይትድ ከሜዳም ገና ሳይገባ ሊያሸንፍ ነው የገባው ሲወጣም እንዳለው አሸንፎ ነው የወጣው ሊቨርፑል ግን እኔ እንጃ ቁልፉ የጠፋበት መኪና ሆኗል ግራ ገብቶታል ያራዳ ልጆች ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ አራተኛ ተከታታይ ሽንፈት አርኒ ስሎትና ሰራዊቱ ገጥሟቸዋል በዛ ላይ ደግሞ በማንቸስተር ዩናይትድ ሲሸነፉ ማገሩ ይናጋል ኤፍኤስጂዎች ሁሉም ደስተኛ የሆኑ በሊቨርፑል ያራዳ ልጆች የፕላስ ምልክቱ እናንተና ሼር ኮፒ ሊንክ ይደረግ ሐሳብ አስተያየታችሁ ኮሜንት ላይ የሚጠበቅ يوتا ليفربول ايدوس كيما ايدوس اينو عندنا من شلاوه
እሺ ይሄንን ደስታ ማን ነው የሚሰጥ? ከየት ነው የምታገኘው? ሁላም አሸንፈ ኳስ የማያዩ ሰዎች ምንድነው ደስታ ከየት ነው የምታገኙት? ያለፈው ቅዳሜ ነው እንዴ ያለፈው 2 ሳምንት ሸብዬ ምን አይነት ደስታ ነው? ማንቼ ነው ይለያለው መልህ ማንቼ ይችላል ነው መልህ። ቆይ ለሽ ነገርካቸው ጋይስ ባይዛው የሚኩ 170,000 ፎሎወር የነበረው አካውንቱ ተዘግቶበታል እና አዲስ ከፍቷል። እዚህ ጋር ከታች አስቀምጥላችኋለሁ። ሁላችሁም ፎሎ አድርጉት በማርያም 170,000 በጣም ብዙ ነው፣ በጣም የለፋበት ነው እና ሁላችሁም ፎሎ አድርጉትና ቶሎ እንመልሰው እስቲ አካውንቱን። ሁላችሁ አታሳፍሩኝም የማንቼዎች። ይሄ ነው ማንቸስተር ይሄ ነው። ይኸውልህ ከሼባው ደጋፊ ውጪ እያንዳንዱ የገባ ማንቸስተር ይችላል በል። ሼባው ደግሞ አክብረኝ፣ ሐለቃኪን አክብር፣ ይሄን ማሊያ አክብር። በቃ ከዚህ በኋላ ለዚህ ማሊያ ትሰግዳለህ። አይዛክ ኢሳኮ ቢገባ ታሸንፉ ነበር ነው። አይ ነገርኛ ታሸንፉ ዛሬ ቀናችሁ አይዛክ ቢገባ ያሸንፉ ነበር። ይሄውና እኔ በእንየተው ያሸነፍ ሳላም አልገባም፣ ሳላም የለም። ግራ እንዴት ደስ እንደሚል እኮ ሲቃጠሉ ደስ ሲል በቃ